በጨለማ ተነሳና የብር ዕቃዎችን ሰርቆ በመስኮት በኩል አመለጠ። ነገር ግን ብዙም ሳይርቅ በፖሊሶች ተያዘ። ፖሊሶቹ በከረጢት ውስጥ የብር ዕቃዎች ሲያዩ ወዲያውኑ ጠረጠሩትና ወደ ቄሱ ቤት ይዘውት መጡ። ጃክ በድጋሚ ወደ ወህኒ ቤት እንደሚወረወር እርግጠኛ ነበር። ሁሉም የሆነው ነገር አስገራሚ ነበር። ቄሱ ጃክን ሲያዩት በፈገግታ ቀረቡና እንዲህ አሉት፣ ኦ ወዳጄ ሆይ ተመልሰ መጣ። እነዚህን 2 የብር ሻማ ማስቀመጫዎች ረስተህ ሄድክ እኮ አሉት። እነሱንም ጨመረ እንድትወስዳቸው ሰጥቼ ነበር አሉት። ፖሊሶች ግራ በመጋባት ጃክን ለቀቁት። ጃክም በድንጋጤ ደነዘዘ። ፖሊሶቹ እንደሄዱ ቄሱ ወደ ጃክ ተጠግተው በዝቅተኛ ድምፅ እንዲህ አሉት፣ ጃክ ወንድሜ ሆይ አሁን ነፍስን ከጨለማ ገዝቻታለሁ። ከእንግዲህ ለክፋት ሳይሆን ለበጎ ነገር እንድትኖር ለፈጣሪ ቃል ግባ አሉት። ይህ አጋጣሚ የጃክን ሕይወት ለዘላለም ለወጠው። ስሙን በመቀየር ወደ ሌላ ከተማ ተጓዘ። ከዓመታት በኋላ ጃክ በአዲሱ ስሙ ማድሊን ትልቅ ፋብሪካ ባለቤትና የከተማዋ ከንቲባ ሆነ። ለድሆች የሚራራና ለሰዎች የሚቆረቆር ሰው ሆነ። ነገር ግን ያለፈው ታሪኩ እንደ ጥላ ይከተለው ነበር። ያጨካኝ ወህኒ ቤት ጠባቂ የነበረው ጃባርት አሁንም በዚያች ከተማ ውስጥ ፖሊስ ሆኖ እየሰራ ነበር። ጃባርት አዲሱን ከንቲባ ሲያይ የሆነ ቦታን የሚያውቀው ስለመሰለው መጠራጠር ጀመረ። ጃክ አሁን ከንቲባ ማድሊን በከተማ ውስጥ በደግነቱ የታወቀና የተከበረ ሰው ሆኗል። ሆኖም ግን የፖሊስ መኮንኑ ጃባርት ጥርጣሬ ከቀን ወደ ቀን እየጨመረ መጣ። ጃባርት ለሕግ ፍጹም ታማኝ የሆነና አንድ ጊዜ ወንጀለኛ የሆነ ሰው ሁልጊዜ ወንጀለኛ ነው ብሎ የሚያምን ጨካኝ ሰው ነበር። አንድ ቀን በከተማ ውስጥ አንድ አደጋ ተከሰተ። አንድ ትልቅ ጋሪ ተገልብጦ የአንድን አረጋዊ ሰው ደረት ላይ ተጫነው። በአካባቢው የነበሩ ሰዎች ሁሉ ጋሪውን ለማንሳት ቢሞክሩም አልቻሉም ነበር። ጃባርት በቅርብ ቆሞ ሁኔታውን ይታዘብ ነበር። በዚህ ጊዜ ጃክ መጣና ምንም ሳያቅማማ ከጋሪው ስር ገብቶ በሚያስደንቅ ጉልበት ጋሪውን በትከሻው ቀና አደረገው። አረጋዊውም ተረፈ። ይህንን የሚያየው ጃባርት ደነገጠ። በሕይወቱ እንዲህ ያለ ታላቅ ጉልበት ያለው አንድ ሰው ብቻ አይቷል። እሱም በወህኒ ቤት ውስጥ ምሰሶውን የተሸከመው እስረኛ ነበር። ጃባርት ወደ ጃክ ጠጋ ብሎ በጥርጣሬ እያየው እንዲህ አለው፣ ከንቲባ ሆይ እንዲህ ያለ ጉልበት ያለው ሰው በአንድ ወቅት እስር ቤት ውስጥ አውቅ ነበር ይለዋል። ጃክ ልቡ በጭንቀት ቢታመምም ምንም እንዳልተፈጠረ ሆኖ ስራውን ቀጠለ። ሆኖም ብዙም ሳይቆይ አንድ መርዶ ሰማ። በሌላ ከተማ አንድ ምስኪን ሰው እውነተኛ ጃክ አንተ ነህ ተብሎ በስተት ተይዞ ለፍርድ ሊቀርብ እንደሆነ አወቀ። ጃክ ትልቅ የሞራል ፈተና ውስጥ ወደቀ። ዝም ካልኩ ነፃነቴንና ክብሬን እጠብቃለሁ፣ ነገር ግን ያንጹህ ሰው በእኔ ፈንታ እድሜ ልኩን ይታሰራል። እውነቱን ከተናገርኩ ደግሞ ክብሬና ስልጣኔን አጣለሁ፣ ወደ ወህኒም እመለሳለሁ ብሎ ተጨነቀ። በመጨረሻም ቄሱ ነፍስን ለበጎ ነገር ገዝቻታለሁ ያሉትን አስታወሰ። በችሎቱ ቀን ጃክ ፍርድ ቤት ድረስ ሄደ። ዳኞቹና ተመልካቾቹ የተከበረው ከንቲባ ለምን እዛ እንደመጣ ግራ ገባቸው። ጃክ በድፍረት ወደፊት ቀረበና በሸሚዙ ስር ያለውን የእስረኛ ቁጥሩን ለሁሉም እያሳየ እንዲህ አለ፣ ያ ሰው ንጹህ ነው፣ እኔ እውነተኛ ጃክ ነኝ አላቸው። መላው አዳራሽ በዝምታ ተዋጠ። ጃባርት ወዲያውኑ ወደፊት መጥቶ በደስታና በጭካኔ ጃክን በካቴና አሰረው። ጃክ ሁሉንም ነገር አጣ፣ ሀብቱን፣ ስልጣኑንና ክብሩን አጣ። ነገር ግን ከሁሉም በላይ የሚበልጠውን የህሊና ሰላም አገኘ። በጃባርት እጅ ተይዞ ወደ እስር ቤት ከመወሰዱ በፊት አንድ ነገር ለማድረግ ጊዜ ጠየቀ። ፋንቲን የተባለች በበሽታ እየተሰቃየች ያለች አንዲት ምስኪን እናት ልጅን ኮዚቴን አደራ ብለው ነበር። ኮዚት የምትኖረው ተንኮለኛና ጨካኝ በሆነ ጥንዶች ቤት ውስጥ እንደ ባሪያ የተገፋች ነበር። ጃክ እንደምንም በማምለጥ ኮዚት ወዳለችበት መንደር ሄደ። በብርድ ተቆራምዳ በጨለማ ውሃ ስትቀዳ አገኛትና ከጨካኞቹ ቤተሰቦች በገንዘብ ገዝቶ ነፃ ወጣት። ለብዙ ዓመታት በስደትና በመደበቅ አባት ሆኖ አሳደጋት። ጃባርት ግን እንደ ጥላ ሳይለቀው ዓመታትን አሳለፈ። ከብዙ ዓመታት በኋላ በፈረንሳይ አብዮት ወቅት ጃክና ጃባርት ፊት ለፊት ተገናኙ። በዚህ ጊዜ ጃባርት በአመፀኞች እጅ ወድቆ ሊገደል ነበር። ጃክ ግን ጠላቱን ለመበቀል እድሉ እያለው ይልቁንም ጃባርትን በድብቅ ፈታውና እንዲያመልጥ አደረገው። ይህ የጃክ ደግነት ጃባርትን ክፉኛ ሰበረው። ሕግና ደንብ ብቻ ነው ትክክል ብሎ የሚያምነው ጃባርት አንድ ወንጀለኛ የነበረ ሰው እንዲህ ያለ ታላቅ የይቅርታ ልብ ሊኖረው እንደሚችል ማመን ከበደው። የዓለም እይታው ስለፈረሰበትና ህሊናው ስለተረበሸ በውሃ ውስጥ በመወርወር ህይወቱን እንዲያልፍ አደረገ። ጃክ ኮዚትን ለምትወደው ወጣት ድሮ ትልቅ የሰርግ ድግስ አደረገላት። አሁን ላይ ተልእኮውን ሁሉ ጨርሷል። ኮዚትና ባለቤቷ ከጎኑ ሆነው እያለቀሱ ሳለ ጃክ በሰላም አይኖቹን ጨፈነ። በህይወት ዘመኑ ሁሉ ሲሰደድ ሲሰቃይና ሲታገል ቢኖርም በመጨረሻ ግን ጥላቻን በፍቅር ክፋትን በደግነት አሸንፎ በክብር አለፈ።